ሰላም እንደምናችሁ። ለካብን ክሩና ማርኬቲንግ የአሁኑ ቅዳሜ ፈተና አለባችሁና ለፈተናው ያዘጋጃችሁ ፓወርፖይንት ተዘጋጅቷል። እነዚህ ፓወርፖይንቶች ደግሞ አሁን የምናየው ፕሪ ኢንተርሚዲየት ኩዌሽኖች የሚባሉትን ነው። ፕሪ ኢንተርሚዲየት ኩዌሽን ማለት ቀለል ያሉ ጥያቄዎች የሚመጡትን እናያለን። ከዛ በኋላ ደግሞ ኢንተርሚዲየት ኩዌሽን በቀጣይ ቪዲዮ፣ አድቫንስድ ኩዌሽን ሶስተኛ ቪዲዮ፣ ከዛ ፓሴጅ ይኖረዋል። ፓሴጁንም እንዴት ማስተር እንደምታደርጉ እንዴት በአሪፉ እንድትመልሱ የሚረዳ ቪዲዮ አለላችሁ። አራተኛ አምስተኛ ደግሞ ቮካብለሪ ወርዶችን እንዴት እንደምንመልስ የሚያሳይ አጫጭር ስላይዶች አዘጋጅቻለሁ። አሁን ፕሪ ኢንተርሚዲየት ኩዌሽን ወይም ደግሞ ኢዚ ተብሎ የሚታሰቡ ኩዌሽኖችን አብረን እንሰራ ይሆናል። እሺ እናንተ ፖዝ አድርጉትና መልሱን መመለስ ከፈለጋችሁ ከዛ መጨረሻ ላይ እዛው ታዩታላችሁ ካስረዳው በኋላ። የመጀመሪያው ምን ይላል? ኢት ዳሽ ዌን ዘይ ዌንት አውት ይላል። ኢት ሃዝ ሬንድ፣ ወዝ ሬኒንግ፣ ኢዝ ሬኒንግ፣ ወዝ ቱ ሬን። ይህ አሁን ፓስት ኮንቲኒየስ ስለሆነ ኢት ወዝ ሬኒንግ ነው የሚሆነው። ሃዝ ሬንድ አይባልም፣ ኢዝ ሬኒንግ አይሆንም፣ ወዝ ቱ ሬን ሳይሆን ኢት ወዝ ሬኒንግ ዌን ዘይ ዌንት አውት ፓስት ኮንቲኒየስ ቴንስ ስለሆነ ማለት ነው። ስለዚህ ቢ ነው መልሱ። እሺ ቀጣይ ዲድ ዩ ዳሽ ቲቪ ላስት ናይት። አሁን እዚህ ጋር ኤ ወች፣ ሲ ሉካት፣ ሊስን ይላል። አሁን ወችን የምንጠቀመው ለፊልም ለቲቪዎች ሲሆን ብዙ ጊዜ ወችን ነው የምንጠቀመው። ሲ ደግሞ የምንጠቀመው ለሰዎች ሲሆን ሰውን ዲድ ዩ ሲ ሂም፣ ዲድ ዩ ሲ ሄር፣ ዲድ ዩ ሲ ዛት ገርል እንደዛ ሲሆን ሲ ነው። እንደገና ደግሞ ሉካትን ደግሞ የምንጠቀመው ለፕሌሶች ናቸው። ሉካት ዛት ቲንግ እነዚህ እቃዎች ወይም ደግሞ ከዚህ በፊት የነበሩትን ፎቶዎች አሁን ሉካት ዛት ፎቶ እንደዚህ አይነት ነገር ሲሆን ሉካት ነው። ያው ሊስን አይሆንም። ስለዚህ ዲድ ዩ ዎች ቲቪ ላስት ናይት ነው የሚሆነው ማለት ነው። ዛት ዘ ሆቴል ዳሽ ዊ ሃድ ላንች ይላል። ዛት ዘ ሆቴል አሁን ቦታውን ነው እየጠየቀ ያለው እየነገረን ያለው። ዛት ዘ ሆቴል ዳሽ ዊ ሃድ ላንች። ዊ ሃድ ላንች የሚለው ቦታ ጋር የተገናኘ ስለሆነ ዛት ዘ ሆቴል ዌር ዊ ሃድ ላንች ነው የሚሆነው። ስለዚህ ዋት አይሆንም፣ ዛት አይሆንም፣ ዊች አይሆንም፣ ዌር ዊ ሃድ ላንች። ዳያና ዳሽ ሰም ዋይን ዌን ሺ ዌንት ቱ ፍራንስ። እዚህኛው ጋር ደግሞ አሁን ፓስት ነው። ፍራንስ የሄደች ጊዜ ዳያና ገዝታለች ወይን እያለ ነው። ስለዚህ ባይድ አይባልም። ቡት ጭራሽ አይሆንም። ዲድ ባይ ዳያና ዲድ ባይ አይሆንም። ዳያና ዲድ ባይ ሰም ዋይን ዌን ሺ ዌንት ቱ ፍራንስ ይሄም አይሆንም። ፓስት እያወራ ስለሆነ ቦት ነው የሚሆነው ማለት ነው። ዳያና ቦት ፓስት ቴንስ ኦፍ ባይ የባይ ፓስት ቴንስ ቦት ስለሆነ እሱ ነው ማለት ነው የሚሆነው። እሺ አምስተኛ አይ ዶንት ጌት ዳሽ ቬሪ ዌል ዊዝ ማይ ብራዘር። አይ ዶንት ጌት ዳሽ ቬሪ ዌል ዊዝ ማይ ብራዘር። አሁን ወንድሙ ጋር ያለውን ቀረቤታ ነው እየነገረን ያለው። ስለዚህ አይ ዶንት ጌት ኦን ይሆናል። አይ ዶንት ጌት ኦን ቬሪ ዌል ዊዝ ማይ ብራዘር እዚህኛው ጋር ጥሩ ሪሌሽንሺፕ እንደሌላቸው ለማስረዳት ነው የፈለገው። ስለዚህ አይ ዶንት ጌት ባይ ቬሪ ዌል ዊዝ ማይ ብራዘር፣ አይ ዶንት ጌት ፍሮም ቬሪ ዌል ዊዝ ማይ ብራዘር፣ አይ ዶንት ጌት ኦን ቬሪ ዌል ዊዝ ማይ ብራዘር፣ አይ ዶንት ጌት ቱ ቬሪ ዌል ዊዝ ማይ ብራዘር። ስለዚህ ኦን ነው የሚሆነው ማለት ነው። ሪሌሽንሺፓቸውን ለመግለጽ ስለሆነ የፈለጉት። እሺ ቶም ኦልዌይስ ዳሽ ጎልፍ ኦን ሰንዴይስ ይላል። ቶም ኦልዌይስ ይሄ አሁን እንደ ሀቢት እየተናገሩ ነው። በየእሁዱ ቶም ጎልፍ ይጫወታል እያለን ነው ግን ስለዚህ እንደ ሀቢት ስለሆነ አሁን ቶም ኦልዌይስ ፕሌይ አይሆንም። ይሄ አሁን በየቅዳሜው በየእሁዱ እየተጫወተ ነው እያለን ፕሌይ የሆነ አይሆንም። ትንሽ እየሄደ እንደሆነ ወይም ደግሞ ቀጣይ እሁድም እንደምንጠብቀው ስለሚያሳይ ቢና ሲ አይሆንም። ስለዚህ ኢዝ ፕሌስ
ጭራሽ ሴንስ አይሰጥም ይሄኛው። ስለዚህ ቶም ኦልዌይስ ፕሌይስ ጎልፍ ኦን ሰንዴይስ ነው የሚሆነው ማለት ነው። ሜሪ ዳሽ ኤ ኪ ዌን ሺ ዋዝ ክሊኒንግ ሄር ካር። ሜሪ ዳሽ ኤ ኪ። ሜሪ አሁን እዚህ ጋር የሚለን ሜሪ ቁልፍ አገኘች መኪናዋን እያጸዳች እያለ ነው። ስለዚህ አሁንም ይሄኛው ፓስት የሆነ ነገርን ነው የሚነግረን። ስለዚህ ቁልፍ አገኘች፣ አገኘች ማለት ፋይንድ ነው። የፋይንድ ፓስት ደግሞ ፋውንድ ነው። ስለዚህ ሜሪ ፋውንድ ኪ ዌን ሺ ዋዝ ክሊኒንግ ሄር ካር። ስለዚህ ይሄኛው ዲ ነው ማለት ነው የሚሆነው። እሺ 8ኛ ዳሽ አይ ወርክድ ሃርድ አይ ዲድንት ፓስ ዘ ቴስት። እዚህኛው ጋር ደግሞ ምንም እንኳን እንደማለት ነው። ምንም እንኳን በደንብ ብፈጋ ፈተናውን አላለፍኩም። ስለዚህ ኦልዞ ወይም ደግሞ ኢቭን ዞ አይ ወርክድ ሃርድ፣ ምንም እንኳን ብዙ ጊዜ የሚቀራረበው ከኦልዞ እና ኢቭን ዞ ጋር። ስለዚህ ሶ አይሆንም፣ ቢኮዝ አይሆንም፣ በት አይሆንም። ስለዚህ ኦልዞ ኢቭን ዞ ቢኖር ኢቭን ዞ እና ኦልዞ ነበር መልሱ የሚሆነው። ግዴታ ዲ ኤ ኤንድ ኢቭን ዞ ኤንድ ኦልዞ የሚል አማራጭ ይመጣ ነበር። ኤኒዌይስ ኦልዞ እና ኢቭን ዞ ተመሳይ ነው። ይሄኛው ኤ ነው ማለት ነው የሚሆነው። እሺ ማይ ፓረንትስ ዳሽ ቱ ስቴይ ዊዝ አስ ኔክስት ዊክ። 9ኛው ይሄኛው ማይ ፓረንትስ ዳሽ ቱ ስቴይ ዊዝ አስ ኔክስት ዊክ፣ ቀጣይ ሳምንት ወላጆቼ ይመጣሉ እያለ ነው። እኛ ጋር ይውላሉ፣ እኛ ጋር ነው የሚያድሩት እንደማለት። ቱ ስቴይ ሲባል ያው ዴይ ኦር ናይት ይሆናል። ኤኒዌይስ ማይ ፓረንትስ እዚህ ጋር አሁን ማይ ፓረንት አይደለም ማይ ፓረንትስ ነው ያለው። ስለዚህ ፕሉራል የሆነ እንትን ነው። ስለዚህ ኢዝ አሁን አንጠቀምም ማለት ነው። አር ነው የሚሆነው። ማይ ፓረንትስ አር ካሚንግ ቱ ስቴይ ዊዝ አስ ኔክስት ዊክ። ኮንቲኒየስ የሆነ ነገር ስለሆነ ወይም ደግሞ የቀጣይ ሳምንቱን ሊገለጸልን ስለሆነ ማይ ፓረንትስ አር ካሚንግ ቱ ስቴይ ዊዝ አስ ኔክስት ዊክ። ካም ኦን ኢትስ ታይም ዳሽ። ያው ይሄኛው ካም ኦን ኢትስ ታይም ቱ ጎ፣ ካም ኦን ኢትስ ታይም ጎይንግ፣ ዊ ጎ፣ ጎ አይሆንም ጭራሽ። ይሄ ኢትስ ታይም ቱ ጎ፣ ይሄ ሴንስ አይሰጥም ሌሎቹ። ካም ኦን ኢትስ ታይም ቱ ጎ። እሺ 11ኛ ደግሞ ካን ዩ ሉክ ዳሽ ማይ ዶግ ዚስ ዊኬንድ አለ። ካን ዩ ሉክ አሁን እዚህ ይሄኛው አረፍተ ነገር ምንድን ነው የሚለን? ውሻዬን ይሄን ቅዳሜና እሁድ ታይልኛለህ ወይ እያለ ነው። ስለዚህ ካን ዩ ሉክ ዊዝ አይሆንም። ካን ዩ ሉክ አዌይ ጭራሽ አይሆንም። ካን ዩ ሉክ አፕ አይሆንም። ካን ዩ ሉክ አፍተር ማይ ዶግ ዚስ ዊኬንድ። ይሄ አሁን ሴንስም ይሰጣል እንደገና ደግሞ የሚሄድ ነው። ካን ዩ ሉክ አፍተር ማይ ዶግ። እዚህ ጋር አሁን ሉክ አፍተር ማይ ዶግ ሲል ውሻዬን ተከታተልልኝ፣ ጠብቅልኝ እንደማለት ስለሆነ ዲ ነው የሚሆነው። እሺ ሁ ዳሽ ዘ አንሰር ቱ ዚስ ኩዌሽን። ሁ ኖዝ ዘ አንሰር ቱ ዚስ ኩዌሽን። ሁ ኖ ዘ አንሰር፣ ኖ ጭራሽ አይሆንም። ሁ ዳዝ ኖ፣ ሁ ዳዝ ኖስ፣ ዲም አይሆንም። ግን እዚህ ጋር ኖዝ፣ ሁ ኖዝ ዘ አንሰር ቱ ዚስ ኩዌሽን። እዚህ ጋር አሁን ቪ1 ወይም ቨርብ 1 ስለሆነ ምንም ዳዝ እንደዚህ አይነት እንትኖች አያስፈልጉትም፣ አጋዦች አያስፈልጉትም። ሁ ኖዝ ዘ አንሰር ቱ ዚስ ኩዌሽን ነው የሚሆነው ማለት ነው። እሺ when I got to work I remembered that dash my mobile at home። ስለዚህ when I got to work ስራ ሲሄድ ምን ትዝ አለኝ ነው የሚለው። I remembered that I dash my mobile at home። የሆነ ስልኩን ቤት እንዳስቀመጠው ስራ ሲሄድ ነው ትዝ ያለው ነው የሴንቴንሱ ሚኒንግ። ስለዚህ when I got to work I remember that I had leave አይሆንም። ፓስት ስለሆነ ግዴታ I had ካለ I had የሚለው ትክክል ነበር፣ ግን I had ብሎ V1 መሆን የለበትም፣ verb 3 ነው መሆን ያለበት ወይም verb 2። ስለዚህ I had left my mobile at home ነው የሚሆነው። ቢ I was leaving ይሄ ኮንቲኒየስ ነው። ይሄ ግን የኮንቲኒየስ የሆነ ሴንቴንስ አይደለም፣ ፓስት የሚገልጽልን ስለሆነ I had left my mobile at home ነው የሚሆነው። እሺ my father dash be a builder። እዚህ ጋር my father dash be a builder ያውም ፓስት my father used to be a builder። my father
ወዝ ቢ ኤ ቢልደር አይሆንም። አሁን ማይ ፋዘር ወዝ ኤ ቢልደር ቢሆን ሴንስ ሰጥ ነበር፣ ግን ቢ ስላለ ወዝ ቢ ጭራሽ አይሆንም። ማይ ፋዘር ዩዝ ቱ ቢ ዩዝ አለ። አሁን እዚህ ጋር ዩዝ ቱ ቢ ጭራሽ አይሆንም። ማይ ፋዘር ዲድ ዩዝ ቱ ይህን ተውት ብቻ። ማይ ፋዘር ዩዝ ቱ ቢ ኤ ቢልደር ይሆን ነበር፣ ቢልደር ነበር እያለ እየነገረን ነው። ስለዚህ ዩዝድ ቱ ቢ ኤ ቢልደር ነው የሚሆነው። እሺ አይ ሃቭን ታይድድ ማይ ኦፊስ የት። ታይድድ መሰለኝ ፕሮናውንሴሽኑ፣ ግን ይሄኛው እንደ ማጽዳት እንደማለት ነው። ፕሮናውንሴሽኑ ልክ ባልሆንም ያው ትርጉሙ አይ ሃቭንት ታይድድ ማይ ኦፊስ የት። ስለዚህ አይ ታይድድ ማይ ኦፊስ ብሎ ዳሽ ነው የሚለን፣ ግን ክፍሌን ኦፊሴን ገና አላጸድወትም እያለ ነው። ስለዚህ የት ነው እዚህ ጋር የሚሆንልን መልስ ማለት ነው። እሺ አይ ካን ሲንግ በት ኖት አስ ዳሽ አስ ማይ ሲስተር። መስፈን እችላለሁ ግን እንደ እህቴ አይደለም ነው። ስለዚህ አይ ካን ሲንግ በት ኖት አስ ማች አስ ማይ ሲስተር ወይም ደግሞ ኖት አስ ዌል አስ ማይ ሲስተር ነው ብዙ ጊዜ የሚሆነው እዚህ ሴንቴንስ ላይ። ስለዚህ አይ ካን ሲንግ በት ኖት አስ ጉድ አስ ማይ ሲስተር ቤስት ኦልተርኔቲቭ አይደለም። አሁን በት ኖት አስ ቤስት አስ ማይ ሲስተር ይህ ጭራሽ በት ኖት አስ ቤተር ኖ። አይ ካን ሲንግ በት ኖት አስ ዌል አስ ማይ ሲስተር ወይም ደግሞ አይ ካን ሲንግ በት ኖት አስ ማች አስ ማይ ሲስተር ቢሆን ማች የሚል ኦልተርኔቲቭ ቢኖር ማችም ቤስት አማራጭ ይሆን ነበር። ግን እዚህ ላይ ዌል አይ ካን ሲንግ በት ኖት አስ ዌል አስ ማይ ሲስተር ነው የሚሆነው መልሱ። ዛትስ ማይ መኒ ጊቭ ኢት ባክ። ስለዚህ ዛትስ ማይ መኒ አሁን የኛውን ሳላነበው ነበር፣ ኦፕሽኖቹ ሳላነበው ነበር ያልኩት። ኤኒዌይስ ዛትስ ማይ መኒ ጊቭ ባክ ኤ ባክ ነው አይሆንም። ዛትስ ማይ መኒ ጊቭ ኢት ባክ ቢ ይሆናል። ጊቭ ባክ ኢት ጭራሽ ጊቭ ኢት ይሄኛውም ቤስት የሆነ ኦልተርኔቲቭ አይሆንም። ዛትስ ማይ መኒ ጊቭ ኢት የሆነ ፕሮፌሽናል የሆነ ሴንቴንስ ወይም ደግሞ ሬጉላር የሆነ ሴንቴንስ አይሆንልም። ከሌሎቹ አማራጭ ቢሻልም ዲ፣ ግን ትክክለኛው መልስ ዛትስ ማይ መኒ ጊቭ ኢት ባክ መልስልኝ እያለው ነው። ስለዚህ 17ኛው ቢ ነው የሚሆነው ማለት ነው። እሺ ሪቻርድ ኢዝንት ቬሪ ጉድ ይላል። ሪቻርድ ኢዝንት ቬሪ ጉድ ቱ ዳንስ። ጭራሽ ኢዝንት ቬሪ ጉድ አት ዳንሲንግ እየገለጸልን ዳንሲንግ ላይ ቬሪ ጉድ አይደለም ወይም ደግሞ ጎበዝ አይደለም። ምን ላይ? ዳንሲንግ። ምን ላይ የሚለውን ጥያቄ ደግሞ እንዲመልስልን ያደረገው አት የምትለዋ ወርድ ነው። ስለዚህ ሪቻርድ ኢዝንት ቬሪ ጉድ አት ዳንሲንግ 18ኛው ቢ ነው ማለት ነው የሚሆነው። እሺ 19ኛው አይ ኤም ሹር ካናዳ ኢዝንት አስ ቢግ አስ ራሻ። አሁን ኮምፓሪዥን ስለሆነ አስ ነው ቀጥታ የሚሆነው፣ ኮምፔር እያደረጉ ነው። አይ ኤም ሹር ካናዳ ኢዝንት አስ ቢግ ዛን ራሻ ጭራሽ ቱ ቢሆንም ላይክ ቢሆንም አይሆንም። ግን አይ ኤም ሹር ካናዳ ኢዝንት አስ ቢግ አስ ራሻ ኮምፓሪዥን ያለው። እንደገና ደግሞ ከብላንክ ስፔሷ በፊት ከነበረው ቨርብ በፊት አስ ይላል እና ብዙ ጊዜ አስ ካለ ከአስ ቀጥሎ ቨርብ ከዛ በኋላ ድጋሚ አስ ነው የሚሆነው። አሁን አይ ዶንት ላይክ ሄር አስ ማች አስ ሄር ሲስተር ካልኩኝ አስ ስላልኩኝ ከማች በፊት አስ ስላለ ከማች በኋላም ብዙ ጊዜ አስ ነው የሚኖረው። ወይም ደግሞ አሁን በዛን ደግሞ ቢሆን አይ ላይክ ሄር ሞር ዛን ሄር ሲስተር። ስለዚህ እዚህ ጋር ዛንን ነበር እንጠቀመው። ኢቨን ዞ ዊ ዩዝ አስ ኤንድ ዛን for comparison type of sentence most of the time, in this case since there is as before the verb, we are going to use as after the verb also. It's important dash too much alcohol. It's important dash too much alcohol. It's important not to drinking አይሆንም። እዚህ ጋር drinking continuous ነው። ብዙ ጊዜ ለኮንቲኒየስ የሆኑ ሴንቴንሶች ነው የሚጠቀሙና ኢትስ ኢምፖርታንት ኖት ቱ ድሪንኪንግ ጭራሽ አይሆንም።
ኢትስ ኢምፖርታንት ናት ቱ ድሪንክ ቱ ማች አልኮሆል። ይሄ በቃ አፕሩቭድ ነው፣ ይሄኛው ትክክል ነው። ኢትስ ኢምፖርታንት ኖ ድሪንክ ጭራሽ ምንም። ኢትስ ኢምፖርታንት ኖ ድሪንክስ ይሄ ጭራሽ በቃ። ስለዚህ ኢትስ ኢምፖርታንት ናት ቱ ድሪንክ ቱ ማች አልኮሆል። እሺ ዊ ዳሽ ቴክ ኤ ማፕ። እዚህኛው ጋር ደግሞ ዊ ሹድ ቴክ ኤ ማፕ። ይሄ በጣም ሴንስ ይሰጣል። ዊ ሹድ ቱ ተውቴን፣ ዊ ማይት ቱ ተውቴን፣ ዊ ማይት ቴክ ኤ ማፕ። ይሄኛውም ትንሽ ኢሬጉላር የሆነ ሴንቴንስ። አሁን ብዙ ሰው ማይተንና ሹድን ነው ሊሳሳት የሚችለው በእርግጠኝነት፣ ግን ዊ ሹድ ቴክ ኤ ማፕ። ስለዚህ ይሄኛው እንደ ኔሴሲቲ ስለሆነ ሹድ ኔሴሲቲ ማለት እንደ ግዴታ ስለሆነ ዊ ሹድ ቴክ ኤ ማፕ። ዊ ማይት ቴክ ኤ ማፕ ግን እንደ ቤስት ኦልተርኔቲቭ አይሆንም ማለት ነው። ስለዚህ ብዙ ጊዜ ማየትን የምንጠቀመው ሜቢ አይነት ነገር የሆኑ ሴንቴንሶች ናቸው ላይ ነው። ግን ሹድ ቴክ ኤ ማፕ ይሄኛው ግን ሞር አፕሩቭድ የሆነ ኦልተርኔቲቭ ነው ከአራቱ። እሺ እዚህ ጋር ዳሽ ዲነር ኢን ኤ ሬስቶራንት ቱዴይ። አይ ሃቭ ዲነር ኢን ኤ ሬስቶራንት ቱዴይ። ይሄኛው የሆነ ቱዴይ እያለ ነው፣ የሚቀጥል ነገር አይደለም፣ የሚቀጥል ነገር ነው እና አይ ሃቭ ካለ የሚቀጥል ነገሩን እንዳይሆን ያደርገዋል። ስለዚህ አይ ሃቭ አይሆንም። አይ ሃቪንግ ይህን ጭራሽ አይ ኤም ሃቪንግ ዲነር ኢን ኤ ሬስቶራንት ቱዴይ። ያም ፕሮፌሽናል የሆነ ትክክለኛውን የሴንቴንስ እንደሆነ ያስታውቃል። አይም ቱ ይህን ተውት፣ ዲ ጭራሽ ተውት። ስለዚህ አይ ኤም ሃቪንግ ዲነር ኢን ኤ ሬስቶራንት ቱዴይ። እሺ ካሜራስ አረንት አላውድ ሂር ዩ ዳሽ ቴክ ፎቶስ። እሺ ስለዚህ ካሜራስ አረንት አላውድ ሂር ዩ መስት ናት ቴክ ፎቶስ። ይሄኛው በጣም አሪፍ ነው። ይሄኛው አላውድ ሂር ካለ ህግ አለ እዚህ ጋር ካሜራ ማንሳት እንደማይቻል እና እያሳየን ነው። መስት ደግሞ ብዙ ጊዜ የምንጠቀመው ለዋንት አይነት ኦልተርኔቲቭ ሳይሆን ለኔሴሲቲ የሆነ ለኒድ ግዴታችን ሲሆን መስት። ስለዚህ ካሜራስ አረንት አላውድ ሂር ዩ መስት ናት ቴክ ፎቶስ። ይሄኛው ትክክለኛው መልስ። ሌሎች ካሜራስ አረንት አላውድ ሂር ዩ ዶንት ሃቭ ቱ ቴክ ፎቶስ፣ ዩ መስት ኖት ቱ ቴክ ፎቶስ፣ ዩ ሃቭ ቱ ኖት ምንም ብቻ 23ኛው መስት ናት ቴክ ፎቶስ። ዶንት ሃቭ ቱ የሚለው ትንሽ ልትሳሳቱበት የምትችሉት ኦልተርኔቲቭ ነው ብዬ አስባለሁ። ነገር ግን ይሄኛው እንደ ግዴታ የሆነ ሴንቴንስ ስለሆነ ዶንት ሃቭ ቱ ሳይሆን ከዶንት ሃቭ ቱ በላይ መስት ናት ቴክ ፎቶስ የሚለውን ነው። ሲናዲ ግን ምንም ተውት እነሱ። 24ኛ ፓም ዳሽ ኢት ቺዝ በት ሺ ዳዝ ናው። ስለዚህ 24ኛው ላይ ፓም ዲድንት ዩዝ ቱ ኢት ቺዝ በት ሺ ዳዝ ናው። ይሄኛውን ምንም ትክክል እንዳልሆነ ያስታውቃል። እሺ ዲድንት ዩዝ ቱ፣ ፓም ዲድ ዩዝ ቱ፣ ቢ ጭራሽ አይሆን። ፓም ዲድንት ዩዝ ቱ ኢት ቺዝ በት ሺ ዳዝ ናው። ፓም ወዝንት ቱ። እዚህ ጋር ሊሆን የሚችለው መልስ ሲ ነው። ቢኮዝ ፓም ዲድንት ዩዝ ቱ ኢት ቺዝ በት ሺ ዳዝ ናው። ኖ ኤ ነው ሊሆን የሚችለው፣ ምክንያቱም ፓም ዲድንት ዩዝድ ቱ ኢት ቺዝ በት ሺ ዳዝ ናው። ፓስትን እየሆነ ስለሆነ እየገለጸልን ያለው ዲድንት ዩዝድ ቱ ፓስትን እየገለጸልን ስለሆነ ኤ ነው የሚሆነው ማለት ነው። ዩዝ ግን ካለ ፓስት ሴንቴንስ አይደለም። ዩዝ ሲምፕል ፕሬዘንት ነው ዩዝ ወይም ቨርብ ዋን ነው። በት መጠቀም ያለብን ፓስት ስለሆነ ዩዝድ ነው ወይም ቨርብ ቱ ኦፍ ዩዝ ኦር ቨርብ ስሪ ኦፍ ዩዝ። የዩዝ ደግሞ ቨርብ ቱ ቨርብ ስሪ ዩዝድ ስለሆነ ፓም didn't use to eat cheese but she does now. እሺ we dash late in the game had already started. he arrived. we arrived late in the game had already started. we had arrived አያስፈልገውም። arrived ብቻ በቂ ነው። ከዛ በፊት ያሉ have had has የሚያስፈልጉ አይነት ሴንቴንስ አይደለም። we didn't arrive late ይሄ ጭራሽ ተውት። we were arriving ይሄም ተውት። እዚህኛው ጋር we arrived late
የሚለው ብቻውን በቂ ነው ማለት ነው። እሺ ዩር ዳየት ኢዝ ቴረብል ዩ ዶንት ኢት መኒ ቬጂቴብልስ ይሄኛው አይሆንም። ዩ ዶንት ኢት ኢናፍ ቬጂቴብልስ እዚህ ጋር አሁን አመጋገብ ተበላሽቷል። ዩ ዶንት ኢት በቂ የሆነ ቬጂቴብል አትበላም እያሉ ነው። ስለዚህ ዩር ዳየት ኢዝ ቴረብል ዩ ዶንት ኢት ኢናፍ ቬጂቴብልስ ይሄ ልክ ነው። ዩር ዳየት ኢዝ ቴረብል ዩ ዶንት ኢት ቬጂቴብልስ ኢነፍ ይሄ ልክ አይደለም። ዩ ዶንት ኢት መኒ ቬጂቴብል ጭራሽ ልክ አይደለም። ስለዚህ ዩር ዳየት ኢዝ ቴረብል ዩ ዶንት ኢት ኢነፍ ቬጂቴብልስ የሚለው ነው ትክክለኛ መልሱ የሚሆነው። ኢፍ ዊ ሃድ ዘ መኒ ዊ ዳሽ ጌት ኤ ታክሲ። እሺ እዚህኛው ጋር ደግሞ የሚሆነው ኢፍ ዊ ሃድ ዘ መኒ ዊ ዊል ካን ጭራሽ አይሆንም። ኢፍ ዊ ሃድ ዘ መኒ ዊ ካን ጌት ኤ ታክሲ እዚህ ጋር አሁን ዊሽ ነው እያሳየን ያለው። ገንዘብ ቢኖረን እኮ ታክሲ እንጠቀም ነበር ነው በአማርኛው። እና ዊ ዊል ካን አይሆንም፣ ዊ ካን አይሆንም። ምክንያቱም ምኞትን ነው። ገንዘብ ቢኖረን እኮ ታክሲ እንጠቀም በእግር አንንከራተትም ነበር ነው ሀሳቡ። ስለዚህ ኢፍ ዊ ሃድ ዘ መኒ ዊ ኩድ ጌት ኤ ታክሲ ዊ ውድ ካን ሲ ጭራሽ አይሆንም። ስለዚህ ኢፍ ዊ ሃድ ዘ መኒ ዊ ኩድ ጌት ኤ ታክሲ 27ኛ ዲ ነው ማለት ነው የሚሆነው። እሺ እሺ 28ኛ ዳሽ ማይ ቤስት ፍሬንድ ሲንስ 1999 I have known my best friend since 1999 ከ1999 ጀምሮ ቤስት ፍሬንዴን አውቀዋለሁ ነው። ስለዚህ I have known ነው የሚሆነው። I knew my best friend አይሆንም። I am knowing I know I have known እዚህ ጋር I have known my best friend since 1999 29ኛ you dash the new cafe in town the coffee is terrible you aren't like what ይሄኛው ጭራሽ አይሆንም። 29ኛው ላይ you won't like the new cafe in town the coffee is terrible አትወደውም አዲስ የተከፈተውን ካፌ ኮፊያቸው ወይም ቡናቸው መጥፎ ነው እያለ ስለሆነ you won't like ይሄኛው ነው መልሱ የሚሆነው። you isn't like you won't liking አይሆንም። እንደዚህ you won't like the new cafe in town the coffee is terrible። ስለዚህ 29ኛው ቢ ነው ማለት ነው የሚሆነው። እሺ 30ኛ there is always a lot of traffic going dash the bridge እሺ there is always a lot of traffic going dash the bridge ስለዚህ አሁን እዚህ ጋር የሚነግረን ብዙ ጊዜ መንገድ ይዘጋጋል going dash the bridge ድልድዩ ላይ ብዙ ጊዜ መንገድ ይዘጋጋል ማለት። ስለዚህ ድልድዩ ላይ ብዙ ጊዜ መንገድ ይዘጋጋል። እሺ there is always a lot of traffic going over the bridge ይሄ በጣም ሲንሰጣል። in the bridge ውስጥ ድልድይ ውስጥ ነው in እያለ ስለዚህ አይሆንም። at the bridge እዚህኛው ጋር ደግሞ at ምን ጠቀም አይነት ሴንቴንስ ስላልሆነ at አይሆንም። through the bridge በግድቡ እንዴት ነው የሚባለው ውስጥ ለውስጥ አልፎ እንደማለት ብቻ በጣም ሴንስ አይሰጥም through እና at። ስለዚህ in ጭራሽ አይሰጥም ውስጥ እያለ እኮ ኮንክሪት ውስጥ እያለ ነው ጭራሽ in አይሆንም እዚህኛው ላይ። ስለዚህ over there is always a lot of traffic going over the bridge ድልድዩ ላይ ብዙ ጊዜ መንገድ ይዘጋጋል። lot of traffic ሲባል በውጭ ሀገር ብዙ ጊዜ የሚባለው መንገድ ሲዘጋጋ there's traffic over here there's traffic at ቦሌ there's traffic at ኮዬ ፍጬ ምናምን እንደዛ ነው ማለት ነው የሚቀጥለው። እሺ this road was built dash the Romans this road was built by the Romans በማን ነው ይሄ መንገድ የተሰራው? በሮማኖች by ነው የሚሆነው ማለት ነው። of the Roman አይሆንም። for the Roman with the Roman አይሆንም። by the Roman በነ ሮማን ነው የተሰራው እያለ ነው። እሺ ሚኬላንጀሎ ሚኪያስን በለው ዝም ብላ ሚኪያስ dash some of his best works in Rome ሚኪያስ painted
ሰም ኦፍ ሂዝ ቤስት ወርክስ ኢን ሮም። ይሄ ሴንስ ይሰጣል፣ አያስፈልገውም ማጋር። ስለዚህ ፔንተር ነው የሚሆነው። ሚኪያስ was painted አይሆንም። is painting some of his best works in Rome has painted some of his best works in Rome። እዚህኛው ጋር ምንም አይነት አጋር ስለማይፈልግ ሚኪያስ painted some of his best works in Rome ነው የሚሆነው ማለት ነው። እሺ 33ኛ you eat dash chocolate you really should give up። እዚህ ጋር you አንተ ቸኮሌት ዳሽ ትበላለህ ማቆም አለብህ እያሉ። ስለዚህ ብዙ ትበላለህ ቢሆን ነው እንዲያቆም የፈለገው ወይም ስለዚህ you eat too much chocolate። አሁን እዚህ ጋር በጣም ብዙ ቸኮሌት ትበላለህ ማቆም አለብህ እያሉ። you eat enough chocolate enough የሆነ ቸኮሌት ቢበላ you really should give up የሚለው አቁም ወደሚለው ኮንክሉዥን አይሄድም ነበር። ስለዚህ ቢ አይሆንም። you eat very many አይሆንም። you eat much chocolate ይሄም አይሆንም። you eat too much chocolate you really should give up is gonna be the correct answer። እሺ how dash your name how do you pronounce your name። ይሄኛው ምንም እንትን ሳይፈል how do you pronounce your name ነው የሚሆነው ማለት ነው። how is it pronounced your name አራብስ ጭራሽ how you pronounce your name how do you pronounce your name how to pronounce your name how do you pronounce your name is gonna be the correct answer። I dash come to the party tonight I might not come to the party tonight ፓርቲ ውስጥ ልመጣ እችላለሁ እያለ ነው። I don't might አይሆንም ጭራሽ I don't to ጭራሽ I not come ጭራሽ I might not come to the party tonight ፓርቲው ላይ ላልመጣ እችላለሁ ዛሬ ማታ እያለ ነው ማለት ነው። ስለዚህ might not ነው የሚሆነው መልሱ። I'm really tired I only got dash hours sleep። እሺ እዚህ ጋር I'm really tired I only got a few hours sleep ነው ሊሆን የሚችለው። I only got not many አይሆንም። a little hours a few ነው እዚህ ጋር ሊሆን የሚችለው። ስለ ሰዓትም እየገለጸልን ስለሆነ I only got a few hours of sleep I'm really tired I think I should have a break እንደዛ እያለ የሚቀጥል አይነት ሴንቴንስ ነው ማለት ነው። እሺ your papers are on the floor why don't you dash ወረቀቶች መሬት ላይ ናቸው ለምን አታነሱም ነው የሚሆነው ቀጥታ። ስለዚህ ለምን አታነሱም ፒክ ዘም አፕ ነው ደግሞ ፒክ አፕ ዘም አይሆንም። ፒክ አፕ ቱ ዘም ጭራሽ ፒክ ዘም ከዛስ ፒክ ዘም አፕ ነው የሚሆነው። ስለዚህ የመጀመሪያው ኤ ነው የሚሆነው your papers aren't on the floor why don't you pick them up ነው የሚሆነው ማለት ነው። if you take your time dash the right decision if you take your time you will make the right decision you make the right decision አይሆንም you would make the right decision you will make you will አሁን እዚህ ጋር ሚለን you will ግን if you take your time you would make the right decision እዚህ ጋር የዊሽ የሆነ ሴንቴንስ ስለሆነ if you take your time you would make the right decision ነው ማለት ነው። ስለዚህ ቢ ነው የሚሆነው መልሱ። I dash the museum because I hadn't brought a map I couldn't find the museum because I hadn't brought the map ይህ በጣም ሴንስ ይሰጣል። I couldn't to ይህ ጭራሽ አይሆንም። I can't find the museum because ይሄኛውም አይሆንም። I hadn't found ይሄኛውም አይሆንም። I couldn't find the museum because I hadn't brought a map ይሄ ነው የሚሆነው ትክክለኛው መልስ። She told me dash the number but I can't remember it she told me her number she told me my number አይሆንም። እዚህ ጋር አሁን she told me my number but I can't remember it አሁን እዚህኛው ጋር ቤስት ኦልተርኔቲቭ በመምረጥ ነው ብዙ ጊዜ መመለስ ያለባችሁ። she told me my number ያው ቁጥሬን ነግራኝ ነበር ግን ረሳሁት ሴንስ ይሰጣል እኮ ግን ሞር የሚሰጠው
ቁጥሯን ነግራኝ ነበር ግን ረሳሁት ቢሆን ሴንስ ይሰጣል እንጂ እንደ ኖርማል ሴንቴንስ ሺ ቶልድ ሚ ማይ ነምበር በት አይ ካንት ሪሜምበር ኢት እንደ ኖርማል ሴንቴንስ ኢሬጉላር የሆነ ሴንቴንስ አይደለም፣ ትክክለኛ ሴንቴንስ ነው። ግን እዚህ ጋር ቤስት ኦልተርኔቲቭ ሺ ቶልድ ሚ ሂዝ ነምበር። አሁን ማን ነው ሂዝ? ሶስተኛ ሰው አለ ብለን ማሰብ የለብንም። ሺ ቶልድ ሚ ሀርስ ነምበር፣ ጭራሽ ሀርስ አይባልም። ሺ ቶልድ ሚ ሀር ነምበር በት አይ ካንት ሪሜምበር ኢት። ሺ ቶልድ ሚ ማይ ነምበር በት አይ ካንት ሪሜምበር ኢት። ሁለቱም ልክ ነው፣ ግን ሞር ሴንስ የሚሰጠው ሺ ቶልድ ሚ ሀር ነምበር፣ ቁጥሯን ሰጥታኝ ነበር ግን ረሳሁት ነው የሚሆነው። ስለዚህ ይሄኛው መልስ ሲ ነው የሚሆነው። እና ይሄን ይመስላል እንግዲህ ፕሪ ኢንተርሚዲየት ቀለል ያሉ ናቸው። ይሄኛው በዚሁ እንትን እንበለውና ቀጣይ ቪዲዮ ላይ በኢንተርሚዲየቱ ጋር እንገናኝ። እሺ፣ አመሰግናለሁ።